الو الو ابوي صحي كمي دحانو علنا هناك مسجن بقى تشجرنا بقى انت ينقبر بقى صقمكون بقى ኦሮሞት سؤالو حجي ابزያ ህዝብስ ዝመለስ ነገር አይመስልም ትረዲካኒ በቃ حجي ናትና ገንዘብ ገሌ ንብረት ሁሉ አብ ትግራይ ከመይ ገርነ ንዕቶምበር ናይ መጀመርታ ነገር አብዚያስ نحسب በቃ ከምዚያ نحسب تدخل بقى تدخل كم دي أنا دري حسبي بقى شكر على بقى هون ودا تقرأي نروت عشان بقى ندقبا ما أدري وش أنا بقى هون شكره بقى أي ملص مقنعتهم أتي بقى حزبه يتنسأز بقى يمين ملص نقرأ عيدلهم بقى شكره هون نقرأ عشان بقى عند حياة مستعمت استسرع نقرأ عشان بقى لقرنه تقاتله بقى لقرنه ወደ ትግራይ ንخيد በቃ ወደ ትግራይ ሁሉ ወደ ትግራይ ይከይድ ሙአብቲአኮ በቃ ኦሮሞኮ በቃ ተስኡ በቃ ናይ አፍሪካ ቀንስ መመለስ አይችሉም ትረዲካ ነሃን ፈልጦ በቃ መጀመርታም ኦሮሞኮ ሐያል በቃ ሐጂ አቦይ በቃ እንደዚህ ንገብር በቃ ከምዚ እንደዚህ ሐይሽ በቃ ጸገሚ በቃ ደሃር ከምዚ አኮኑ በቃ كامي قرنا عندنا نملس واو شكر أونو بقى كم جات سمامينا حرا بقى ندول الكا بقى حرا جوها هلو سمرا عندنا نادركوي سلام نو نديتنو سلام بقى عندنا بقى أورومو بقى مني مسلال بقى إيه بقى يقومون ويس نديتنو بقى عون وده تقول بقى مملس شعلان ويس نيتنو من عرقاونكو بقى تشجرنكو بقى سمرا من دونهم بقى من عينس نقرنو من عرقو بقى هزبو بقى عمسا بقى هزبو مولوع عون من دونو شو مبتي من دونو مبتي من عرقاونو بقى مبتي عند نقرنا مدرق بقى قديتانو بقى شكر كم جاءكم بقى اوكي بقى እንደዚህ ይሻላል በቃ እንደወለድካ ኦኬ አራይ ሃሎ እንደምን ነሽ ደህና ነሽ ወይ ሁሉ ሰላም ነው በቃ አንቺ በቃ እንዴት ነው ልጆቹ በቃ ሰላም ናቸው በቃ ምንም አይደለም በቃ ሽብር የለም አንቺ በቃ ምንድነው እኛ እኮ በቃ የዛሬ 25 አመት እኮ በቃ እዚህ ስንመጣ እኮ በቃ ምንም ነገር የለንም እኮ በቃ ምንድነው አንቺ በቃ ትንሽ ነገር ነው የተቃጠለው በቃ ይበቃል የገንዘብ አለው በቂ ነው በቃ አንቺ ሽብር የለም በቃ ወደ ትግራይ እንሄዳለን በቃ ሽብር የለም ልጆቹን ብቻ በቃ በደንብ አርግሽ ያጃቸው አዎ በቃ ሽብር የለም አልኩሽ በቃ አንቺ ዝም በል በቃ ምንድነው አንቺ በቃ ገንዘብ አንቺ ደግሞ በቃ ወልቃይት ስለሆንሽ ነው በቃ ደምሽ በቃ ወደ ገንዘብ ይወጣችን ልጠፋ ነው አንቺ በቃ ዝም በል አልኩሽ ምንድነው አንቺ አትሰሚም እንዴ አንቺ በቃ እነዚህ ሰዎች እኮ በቃ ነገ በቃ ሊመጡ ነው በቃ አዲስ አበባ ሊደርሱ ነው በቃ አዲስ አበባ እኮ ከገቡ በቃ ተጨረሸ እኮ ነገሩ አንቺ ዝም በል በቃ ልጆቹን በደንብ አድርገሽ በቃ ደውልልሻለሁ በቃ ምን ችግር የለም አጆኺ በቃ ቻው ደህና ዋሊ በቃ ቻው አሎ ከመይ አና አቦይ ጻዬ አው አንተ በቃ ረሳው እኮ በቃ አቶ አላሙዲን ሰላምነት እንደምነት ደህና አኖት ወይ በቃ ምን ሻላል በቃ አሁን እኮ በቃ ሽግር እኮ ነው በቃ እንዴት ነው በቃ አቶ አላሙዲን ምን እናርግ በቃ ህዝቡ አሁን በቃ ገንዘብ በጉቦ ገለገለ አርገን በቃ ምናልባት በቃ ሰው መግዛት ይሻላል በቃ እንዴት ነው የምትለው በቃ ያንተም በቃ ንብረት በጣም አሁን በቃ በጥንቃቄ መንግስት በቃ ወታደር እንዲጠብቅልህ በቃ ገንዘብ ያስፈልጋል በቃ ስማለ አዎ በቃ አንተ አሁን ገንዘብ በቃ አሁን በቃ በጣም ብዙ ገንዘብ ያስፈልጋል ምክንያቱም በቃ የወርቅ ማዕድን የለም ምን የለም በቃ ትወርስ አለ በቃ ይጠፋል አንተ ዝም ብለህ በቃ እንትን አትበል
ችግር ሆነ በቃ ህዝቡ ተነስቶ አላልኩ በቃ ምንድነው አንተ አታይም እንዴ በቃ ልጆቹ በቃ ጥይት አይፈሩም በቃ ምንድን አንተ በቃ እኛ እኮ በጣም ችግር ነው እንደዛ የትግራይ ህዝብ እኮ አልተነሳም እኛ እንኳን በችግር ስንት ችግር ያደርግን በቃ እንደዚህ አልተዋገንም ህዝቡ ወደ ጥይት ይሮጣል አንተ በቃ ያንተ ንብረት ልጠፋ ነው በቃ ገንዘብ አምጣ አልኩ በቃ ይሄንን ህዝብ በቃ ወደ ኋላ ለመመለስ ብዙ ገንዘብ ያስፈልጋል ሰማ አዎ በቃ ብዙ ገንዘብ አዘጋጅ ሰው ልክልሃለሁ በቃ ያንተ ንብረት ሁሉ እንድጠበቅ እናድርጋለን በቃ አይዞ በቃ አላሙዲ በቃ እኔ ያልኩ በቃ ምንም ችግር የለም ገንዘብ ብቻ አዘጋጅ አንተ አዎ በቃ ችግር የለም ካልሆነም በቃ ወደ ውጭ ሀገር እናስወጣለን ንብረቱን እንዳለ ምንድነው አንተ ደግሞ በቃ ችግር የለም ገንዘብ ብቻ ነው የምፈልገው በቃ ኦኬ በቃ ደውልልሃለሁ በቃ ምንም ችግር የለም ኦኬ ምንም ችግር የለም እንደምን አደርክ ደህና ነው ወይ በቃ እኮ አንተ በቃ ምንድነው ችግሩ በቃ አባዱላ በቃ አንተ ምንድነው ህዝቡ በቃ ከምንድነው በቃ ምን አድርገው አባዱላ አሁን እኮ በቃ ችግር አለ ይሄ በቃ በወልጋ በቃ ትንሽ ዝም ብሎ አልተባል አሁን ባህረር ተነሳ በቃ ሐረር ደግሞ አሁን ተነሳ በቃ በጣም ችግር አደረገ እንዴት ነው ምን አድርገው በቃ አሁን ገንዘብ ትንሽ በቃ ለሰው እናከፋፍል አለ በቃ ይሄ ነገር እንዲቆም ማድረግ ግዴታ በቃ እንደዚህ ማድረግ ይሻላል ገባ አይደል አባዱላ በቃ ገንዘብ ችግር የለም በቃ ምንም ችግር የለም በቃ ህዝቡ በቃ እርምጃ ይወሰድ በቃ ህዝቡ አንድ በቃ ሰው ትንሽ ብዙ ሰው ከሞተ በቃ ዝም ብሎ ይመለሳል በቃ አይፈራሉ በቃ እኔ አልኩ በቃ እነኚህ ይፈራሉ በቃ አንተ ዝም ብሎ ነው በቃ እኛ እኮ በቃ ተሐያል እኛ ስለ ውጊያ በቃ በጣም አቃልን እኮ አንተም ታቀናለህ አይደል እንዴ አንድ ላይ አይደል እንዴ ነበር ነው በቃ ታውቃለህ ትግራይ ህዝብ በቃ እንዴት ተዋግቶ እንደመጣ አንተ በቃ በአንድ ቀን እኮ በቃ በአንድ ሀገር ውስጥ እኮ አንድ 40-50 ሰው ከተጨረሸ በቃ ሁሉ ሰው በቃ ወደ ከቤት አይወጣም በቃ አንተ ዝም ብሎ ችግር የለም ገንዘብ በቃ እናዘጋጃለን በቃ እንደዚህ ነው በቃ ችግር የለም በቃ ችግር የለም አልኩ በቃ ኦኬ በቃ አንድ ቀን ማታ በቃ እንገናኝ በቃ ምንድነው አንተ በቃ ይሄ ሰው እኮ በቃ ይሄ ሙክታር ገድር የሚሉት እኮ በቃ ምን አይነት ልፍስፍስ በቃ ፍሬ ነው በቃ አንተ ምን አይነት ሰው እንደዚህ አይነት ወንድ አይቻላልም በቃ አንተ በቃ ሽምጥጥ ብሎ በቃ እንደዚህ በቃ ምንድነው ውሻ መስለው እኮ በቃ አንተ አናደደኝ በቃ በጣም ተናደድኩ በቃ እኔ አረጋውን በቃ ተናደድኩበት በጣም አይናገርም ዝም ብሎ በቃ ወታደር ማዘዝ አይችልም ፖሊስ ማዘዝ አይችልም በቃ ዝም ብሎ ነው በቃ በእናትህ አንተ እዚህ አምጥተን አስቀምጥ ነው ተሸግር በቃ እሱ አንተ ብትቀመጥ ኑሮ ይሻል ነበር አባዱላ በቃ አሁን አባዱላ አንተ እዚህ ቦታ መያዝ ያለብህ አንተ ነው በቃ ይሄን ነገር በቃ ሽግሩ ከተፈታ በኋላ ወደ አንተ ነው የምናመጣው ምንም ጥርጥር የለም በቃ አንጥራጥርም አንተ ታውቃለህ በቃ ብዙ ሰው ይወዳል በቃ ጀግንነትም እናውቃለን በቃ አንተ ጀግና ነህ በቃ ችግር የለም ይሄን ነገር በቃ እንደምንም ብለህ እንትን በል በቃ አንዳንድ ሰዎች አሉ በቃ ጀግናዎቹን አማክራቸው በቃ ገንዘብ እንሰጣለን መኪና እንሰጣለን ችግር የለም ከምዛ በቃ ሁሉ ነገር ይጨርሻል ኦኬ በቃ ችግር የለም አባል በቃ ችግር የለም ኦኬ ቻው ሄሎ እንዴት ነው ሰላም ነው አቶ ቴድሮስ አዳነው እንዴት ነው ወዳዳ ነው ሰላም ነው በቃ እንዴት ነው አንተ በውጭ በኩል ያለው ችግር በቃ እነኚህ ኦሮሞዎች እኮ በቃ እንዴት ነው እናደርገው በቃ የኦንም እኮ በቃ ውድና አደረግነው ብዙ ገንዘብ ወጣ በቃ ሻዕራ ነው በቃ አንተ ብዙ በቃ $100 ሚሊዮን እኮ ነው በቃ ይከፍሉ አንተ በቃ ምንድነው አንተ የውጭ ሀገር ፖለቲካ መስራት አትችልም እንዴ አንተ በቃ ምንድነው አንተ እኛ እኮ እዚህ በቃ ተጨንቀን ያለው በቃ እነሱ ናቸው በቃ እንደዚህ በቃ በፌስቡክ እንደዚህ በቃ በኦኤንም ይሄ በቃ ይሄ ኢሳት የተባለው
በቃ ቴሌቪዥን በቃ እነኚህ ማጥፋት መደምሰስ አለብን። በቃ አይደመሰሱም። አንተ እንዳንተ ምንድነው አንተ እኛ እኮ በትግል ላይ በነበርንበት ጊዜ እኮ በቃ አንድ ጊዜ ታንክ መርፍ በቃ እንደመስሳለን አይን በቃ የለም ከእንግዲህ በኋላ ታንክ ምናምን ተደምስሷል ብለን እንቀመጣለን። አንተ በቃ ብዙ ገንዘብ አውጥቶ በቃ ውዙ ነገ ተነጎዳ በቃ 3 ቀን 4 ቀን ቆይቶ ተመልሶ ምጥጥ ይላል። በቃ እኛ በቃ ደሜ ነው የሚፈላው። በቃ እኔ አልኩ ያንን ቲቪ ሳየው ደሜ ነው የሚፈላው። በቃ ይሄ በቃ ሁሉ እዛ ሞ በቃ አንተ አንድ ነገር አድርገው ገሌ ነገር ማድረግ አለብን። በቃ ችግር የለም። ምንድነው አንተ ኦኬ በቃ እና በቃ አሁን ህዝቡ ምን ይላል? በቃ አሁን በቃ የዓለም የአሜሪካ በቃ ተናገራቸው። ምንም ችግር የለም። ወርቅ ምናምን ቡና ምናምን እንሰጣለን። በቃ ችግር የለም። አንተ ጉቦን በቃ ገንዘብ እንሰጣለን ንገራቸው። በቃ ለብዙ መሬት የሚፈልጉ በቃ እንፈርማለን። ማዕድን ያለበት ቦታ በቃ ለነሱ እንፈርማለን። ችግር የለም ንገራቸው። በቃ ምንም አያደርጉም። እንደዚህ በቃ ችግር የለም እንጨርሻለን በላቸው። በቃ ይጨርሻል በላቸው። ከዛ አንተ በቃ እዚህ እንሰራለን፣ እኛ እንሰራለን። በቃ ችግር የለም። ኦኬ በቃ ችግር የለም። በቃ ደውልልኝ። በቃ ደውልልኝ ትደውልልኝ። ኦኬ ቻው። ሄሎ ትሰማለህ? እንዴት ነው ጌታቸው አረዳ? እንዴት ነው አንተ ጀግና? ሰላም ነው? በቃ እነዚህ ሰዎች እኮ በቃ እኔም በቃ ተናገርኩ። በቃ እነሱ በቃ ፍርሃት የለም። እንዴት ነው ምን አረጋውን በቃ የሚያጠራጥር ነገር ነው። በቃ እኔ አሁን አረዳ በቃ እኔ እኮ በቃ መጀመሪያም ተናገርኩ አይደለ እኔ በቃ እኔ አቦይ ፀሐዬ በቃ አንድ ነገር ስናገር ብዙ ሰው ይፈራኝ ነበር። አሁን ግን በቃ ፍርሃት ጠፋ። በቃ ምንድነው በቃ በእናትህ እንዴት ነው ምን አረጋው? እብነ አረጋውን በቃ ትክክል ነው። በቃ አንተ ያልከው በቃ ግን በቃ እነዚህ ሰዎች አይፈሩም። እኛ እኮ የሚፈሩ ነገር መስልን በቃ እነሱ ፈራራለን። በቃ ደም ይፈራሉ ሲባል በቃ እኛ ድሮ በቃ አሁን እኮ ህዝቡ በቃ ደም መፍራት በቃ በቃ አንተ በቃ ወደ ጥይት እየሮጡ እኮ በቃ ሳያቸው በቃ ወደ ፖሊስ በቃ አንተ ፌደራል መንግስት በቃ ልነጥቁት እኮ ነው። በቃ መሳሪያ ልነጥቁት በቃ በዱላ እነዚህ ፎሪዎች ናቸው። በቃ ምንድነው ምን አረጋው? በቃ ምን አረጋውን አረዳ አንተ ወደ አረዳ በቃ ችግር ሆነ። በቃ ችግር የለም። እሞ እንዴት ነው ምን አረጋው? በቃ ገንዘብ በቃ እንከፍላለን። በቃ ለኮሎኔሎቹ በቃ አንተ በቃ ኦሮሞ በቃ አንተ ተጠንቀቅ፣ በጣም መጠንቀቅ አለብህ። እነዚህ በቃ አሁን እኛንም ጨርሻሉ። እዚህ ከኛ ጋር ያሉት በጣም በጥንቃቄ መጠበቅ አለብን። በቃ ለሰሞራም ደውልና ንገረው። በፌደራል ላይ ማንኛውም አንድ ኦሮሞ እንዳይ በቃ ስልጣን እንድንጠቅ በቃ ሰው መጠበቅ ሰው የትግራይ ልጅ መኖር አለበት። ከሱ ጋር አንዲት ነገር የሚያደርግ ነገር ሁሉ በቃ በእኛ ቁጥጥር መሆን አለበት። ኦኬ በቃ እንደዚህ ካደረግን ትንሽ በቃ ትግስት አንድ ተስፋ አለን። እንዴት ነው ኦኬ በቃ እስቲ ደውልልሃለሁ። በቃ ሌላ ጊዜ ደውልልሃለሁ። በቃ አሁን ተጨንቄ በቃ እንቅልፍ እምቢ አለኝ። በቃ አልተኛም። እንዴት ተጨነቁ? በቃ ገንዘብ በቃ ንብረቴ በቃ ጠፋ። በቃ እድሜ ልኩ በቃ ተርቤ በቃ 25 ዓመት ውስጥ ሚሊዮነር ውጄ በቃ እንደዚህ ልንጠፋ እኮ ነው። ወዲ አረዳ ችግር የለም። በቃ እናንተ መጠንቆር አለባችሁ። መጠንኮር እናንተ ወጣቶች ትንሽ ከኛ ትሻላችሁ። እናንተ ስለሆናችሁ በጣም መጠንኮር አለባችሁ። ኃይል አላችሁ። እናንተ ወጣቶቹን መቀስቀስ አለባችሁ። የትግራይ ወጣት መቀስቀስ ግዴታ ነው። በቃ ምንም ችግር የለም። በቃ ኦኬ በቃ አንተ እኮ በቃ ጀግና ነው። በቃ ጀግና ነው። አዎ ደውልልሃለሁ። በቃ ደህና አደርልኝ። በቃ ቻው ደህና አደርልኝ። በቃ ደውልልሃለሁ። ቻው